እኔ ከባድ ነገር አይቻለሁና መናገርም እያቃተኝ ነው። ባቱ እግዚአብሔር ለነገስታቶች እንዲራራ እግዚአብሔር ይቅር እንዲለን እግዚአብሔር ለይቱ ሙሉ አልተኛውን ይጮኩ ነበር በእግዚአብሔር ፊት እግዚአብሔር በቃ እንዲል ምድሩይቷን እግዚአብሔር በቃ እንዲል መፍትሄው በእግዚአብሔር እጅ ነው ያለው። መፍትሄው በነገስታት እጅ የለም። መፍትሄው በጦር ጀነራሎች እጅ የለም። መፍትሄው እግዚአብሔር ወዳፍ ነው ያለው። መፍትሄው በእግዚአብሔር እጅ ነው ያለው። ነገስታቶች ምንም ሊፈይዱ አይችሉም። ባለስልጣኖች ምንም ሊፈይዱ አይችሉም። መፍትሄው በራሱ በእግዚአብሔር እጅ ነው ያለው። እግዚአብሔር በቃ እንዲለን ናቸው። ከቀልድ አይደለም። ጌታ ከባድ ነገር አሳይቶኛል። የእግዚአብሔር መንፈስ አሳይቶኛል። በእውነት በእግዚአብሔር ፊት ነው የምነግራቸው ይሄንና እግዚአብሔር በቃ እንዲለን ቶሎ ብላችሁ ይሄን ቪዲዮ ሼር አድርጉ። እኔ ጸልያለሁ፣ እናንተም ከኔ ጋር ጸልዩ። በቃን ጌታ ሆይ በቃን፣ ሞት በቃን፣ ለቅሶ በቃን፣ ዋይታ በቃን፣ ደም ፈሰሰ ጌታ ሆይ አቄልዳማ ሆናለች እቺ ምድር። እግዚአብሔር ሆይ በቃ በለን ጌታ ሆይ ራራልን ጌታ ሆይ መጮህ አለብን በእግዚአብሔር ፊት። እግዚአብሔር ይቅር እንዲለን በቃ ኃጢአታችን በዝቷል፣ በድለናል፣ በሰማይና በምድር አንተም ብቻ በድለናል። ነገስታቶች የማይችሉትም፣ ባለስልጣኖች የማይችሉትም፣ ነብይም የማይችሉትም። የኢትዮጵያ ህልውና ያለው በራሱ በእግዚአብሔር መዳፍ ነው። በራሱ በእግዚአብሔር እጅ ላይ ነው ያለው። በራሱ በእግዚአብሔር የኢትዮጵያ ጉዳይ በነገስታት እጅ አይደለም፣ በጦር ጀነራሎች እጅም አይደለም። የእግዚአብሔር መዳፍ ውስጥ ነው ያለችው እቺ ምድር። ለእግዚአብሔር አሳልፈን እንስጥ። አብረን እንጩህ፣ አብረን እናልቅስ። በእግዚአብሔር ፊት ነው የምነግራችሁ። እየጸለይኩኝ በጣም በእግዚአብሔር ፊት እየጮኩኝ ነውና የእግዚአብሔር መንፈስ ፕራይም ሚኒስቴሩ ያለበትን አትሞስፌር አሳይቶኛል። አብይ ተጨንቆ አይቼዋለሁ፣ ግራ ገብቶት አይቼዋለሁ። በዙሪያ ያሉ ሰዎች መፍትሄ ሊሰጡት አልቻሉም። በዙሪያ ያሉ ሰዎች ሊረዱት አልቻሉም። ውሸታሞች ናቸው፣ የሚጸልዩለት ውሸታሞች ናቸው። እውነተኛ እግዚአብሔር ሰዎች አይደሉም። ሰላም ሳይሆን ሰላም ነው ይላሉ። ሰላም ሳይሆን ሰላም ነው ይሉታል። እሱ በጣም ቅን ሰው ነው። በጣም እግዚአብሔርን የሚፈራ ሰው ነው። ፕራይም ሚኒስቴሩ በጣም እግዚአብሔርን የሚወድ እግዚአብሔርን የሚፈራ ሰው ነው። ግን ሌቦች ናቸው በዙሪያ ያሉት። አንድ ስንኳ አማካሪ የለውም። አንድ አማካሪ የለውም። ውሸታም፣ ሁሉም ሌቦች ናቸው፣ ውሸታም ናቸው። አገልጋይ ተብዬዎቹ በዙሪያ ያሉት ውሸታም ናቸው። ሰላም ሳይሆን ሰላም ነው እያሉ ሰውየውን አዘናግተውታል። በእግዚአብሔር ፊት የጮውን ጮት አይቻል። በእግዚአብሔር ፊት ያለቀሰውን እንባ ተመልክቻለሁ። እግዚአብሔር መንፈስ ተናግሮኛል። እግዚአብሔር እንዲህ ብሏል፣ አሁን ያለው ምድሪቷ ላይ እየሆነ ያለው ነገር የኔ ፈቃድ አይደለም ይላል እግዚአብሔር መንፈስ። ጆሮ ያለው ትውልድ ካለ ይስማ። ይህ የኔ ሐሳብ አይደለም፣ ይህ የኔ ፈቃድ አይደለም። በፍጹም የልባቸውን ሐሳብ ነው እያስፈጸሙ ያሉት። የመናፍስቱን ዓለም ኪንግደም ነው እያስፈጸሙ ያሉት። በኢትዮጵያ ምድር ላይ ደም እንዲፈስ፣ እልቂት እንዲሆን፣
እናቶች እንዲነወሩ ሕፃናት እንዲገደሉ ይሄ የኔ ፈቃድ አይደለም ይላል የእግዚአብሔር መንፈስ። መፍትሄው ቁጭ ብሎ መነጋገር ነው። መፍትሄው ቁጭ ብሎ ማውራት ነው። መፍትሄው ተደራድሮ ወደ ሶሉሽን መምጣት ነው። ከሁለቱም ወገን የሚያልቀው የሚሞተው ኢትዮጵያዊ ነው። አንድ ወገን አንድ ቋንቋ የሚያወራ በአንድ ጥላ ስር ያለ ማህበረሰብ ነው። ይሄ የኔ ፈቃድ አይደለም ይላል እግዚአብሔር መንፈስ። በፍጹም የኔ ፈቃድ አይደለም። መጽሐፍ ቅዱስ ላይ ምናሴ ኤፍሬምን በላ ይልና ሁለቱም ተባብረው ይሁዳን በሉት ይላል።